ምንም አይነት ነገር ይሁን እሰራለሁ፣ መቀመጥ በጣም አስጠልቶኛል የምትሉ ሰዎች ካላችሁ አሁን የምነግራችሁ ነገር በደንብ አድርጋችሁ ይሰሙ። ሁላችሁም አሁን እኔ የምነግራችሁ የምትከተሉኝ ከሆነ የራሳችሁን ገቢ ማብዛት ትችላላችሁ። ተጨማሪ ገቢ ሊኖራችሁ እንዲችል ማድረግ ትችላላችሁ። ከእናንተ የሚጠበቀው ስልክ አላችሁ ወይ? መቼስ ያለ ስልክ ይህን ቪዲዮ ማየት አትችሉም። ኢንተርኔት አላችሁ ወይ? ኢንተርኔት ባይኖራችሁም ይህ ቪዲዮ እናንተ ጋር አይደርስም። ሶስተኛው ደግሞ ፍላጎት አላችሁ ወይ? ማለት እነዚህ ነገሮች ካሏችሁ አሁን የምነግራችሁን ስራ መስራት ትችላላችሁ። ስራው ቲክቶክ አውቶሜሽን ይባላል። ቲክቶክ ላይ ኢንተርናሽናል የሆኑ ኮንተንቶችን እየለቀቁ በቪው ገንዘብ ማግኘት ይቻላል። ይሄ ደግሞ እንዴት እንደምችሉ እያንዳንዱን ስቴፕ ዩቲዩብ ላይ ለቅቄላችኋለሁ። ቲክቶክ አውቶሜሽን ፉል ኮርስ ኢናማቲክ ብላችሁ ሰርች ብታደርጉ ኢትዮጵያ ውስጥ እኔ ብቻ ነው የሰራሁት። ከኔ ውጭ ዩቲዩብ ላይ ይሄ ኮርስ በአማርኛ ይመጣላችሁ። ሁላችሁም እሱን ገብታችሁ ተመልከቱ። ከአሁኑ ግን ማዘጋጀት ያለባችሁ ነገር ስነግራችሁ ቢያንስ ተጨማሪ ስልክ ቢኖራችሁ ሪኮመንድ ይደረጋል። ማለት ሲም አታስገቡበት ስልክ ቢኖር በጣም አሪፍ ይሆናል። እንደዚሁም ደግሞ ቪፒኤን ያስፈልጋችኋል። ፔድ የሆነ ቪፒኤን ያስፈልጋችኋል። ፔድ ቪፒኤን ምናልባት በጣም ውድ መስሎ ለሚታያችሁ ሰዎች እኛ ቴሌግራም ቻናል ላይ በመምጣት ከተለያዩ ሰዎች ጋር በግሩፕ እየሆናችሁ መግዛት ትችላላችሁ። ግፋ ቢል 1000 ብር ያስወጣችሁ ነው የ2 ዓመት ቪፒኤን። ሌላኛው ደግሞ ኢንተርኔት አክሰስ ነው። አንድ ስልክ ወይም አንድ ላፕቶፕ ያላችሁ ሰዎች ካላችሁ መጀመር ትችላላችሁ። ባላችሁ ሪሶርስ መጀመር ትችላላችሁ። እመኑኝ ብዙዎቻችሁ ይህን ነገር ካደረጋችሁ ታመሰግኑኛላችሁ። ለበለጠ መረጃ የቴሌግራም ቻናላችንን መቀላቀል ትችላላችሁ።